ይትቀደስ ስምከ በኃይለ መስቀል። መስቀል የፍቅር ንጉሥ ጌታችን ኢየሱስ ክርስቶስ የተገደለበት መሳሪያ ሳይሆን የሕይወት ንጉሥ ሆኖ የነገሰበት ዙፋን ነው። ከሰማይ የወረደ ኅብስት፣ ለዓለም ሁሉ ለዘላለም የተሰጠ ክቡር፣ ልዩ፣ ቅዱስ ነው። በሰው ደም ሳይሆን በተዋህዶ በከበረ በመድኃኒታችን በአምላካችን በኢየሱስ ክርስቶስ ደም የተቀደሰ ነው። ክርስቲያኖች ከዘመነ ሐዋርያት ጀምሮ በግሪክና በሮም ነገሥታት እንደ ወንጀለኛ ይታዩ ስለነበር በነጻነት ማምለክም ሆነ ማስተማር አይችሉም ነበር። ይሁን እንጂ ስለ መስቀሉ መናገርንና መመስከርን አላቋረጡ። በልዩ ልዩ ስነ ጥበብ ሲገልጹም ኖረዋል። ሐዋርያው ቅዱስ ጳውሎስ በመስቀሉ የተፈጸመልንን እውነተኛ ድህነትና ዘላለማዊ ሰላም ሲገልጽ በቆላሲስ መልእክቱ ምዕራፍ 1 ቁጥር 20 ላይ ሁሉንም በእርሱ ይቅር ይለው ዘንድ በመስቀሉ ባፈሰሰው ደሙም በምድርና በሰማያት ላሉ ሰላምን አደረገ በማለት ከአምላካችን ጋር የነበረን ግንኙነት ወደ ቀድሞ ቦታው መመለሱን ከመስቀሉ ጋር በማገናኘት አስተምሮናል። እንዲሁም ለክርስቲያኖች ሁሉ ትምክህት መሆኑን ስለ ቅዱስ መስቀል ቅዱስ ጳውሎስ ሲናገር እንዲህ ይላል። ገላትያ ምዕራፍ 6 ቁጥር 14 ነገር ግን ዓለም ለኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ይኸው ሐዋርያ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ አይሁድና አሕዛብ ስለ መስቀሉ ማሰብንና መስማትን እንደማይቀበሉ ሲገልጽ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው ይለናል። አይሁድ በመስቀሉና በመቃብሩ የሚደረገውን ተአምራት አይተው በምቀኝነት መነሳሳታቸውንም ያትታል። በ64ኛው ዓመተ ምህረት አይሁድ በኢየሩሳሌምና በአካባቢው ኃይል አልነበራቸውም። በ64 ዓመተ ምህረት አካባቢ ግን አይሁድ ራሳቸውን ከሮማውያን አገዛዝ ነፃ ለማውጣት አመጽ ጀመሩ። ኢየሩሳሌምም በአይሁድ ቁጥጥር ስር ዋለች። አይሁድ መስቀሉን፣ ሌሎች ንዋያተ ቅዱሳትንና የጌታችን መቃብር የተቆጣጠሩት እንዲሁም ክርስቲያኖች እንዳይገቡ ያገዱት በዚህ ጊዜ ነበር። ከዚህ በኋላ ጎልጎታ የከተማዋ ጥራጊ እንዲደፋበት አዘዙ። ምክንያቱም በዚያ ጊዜ በኢየሩሳሌምና በአካባቢዋ አብያተ ክርስቲያናት አልነበሩም። ክርስቲያኖች ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር አካባቢ ዋሻዎችን ፈልፍለው ይገለገሉባቸው ነበር። ዛሬ በአሮጌዋ ኢየሩሳሌም ክልል የሚገኘው ጎልጎታ በዚያን ዘመን ከከተማዋ ውጪ ነበር። ጌታንም የሰቀሉት ከከተማ አውጥተው ነው። አይሁድ የከተማ ጥራጊ መድፊያ እንዲሆን የፈለጉትም ቦታው ከከተማ የወጣ መሆኑን ግምት ውስጥ በማስገባት ጭምር ነው። በዚህ ሁኔታ መስቀሉን አይሁድ እንደቀበሩት የሮም ነገሥታትም ይህን በምስሉ የምንመለከተውን የቬነስ ጣዖታቸውን መታሰቢያ መቅደስ አሰርተው እንደነበር የታሪክ ጸሐፊው አሳቢዮስ የንጉሥ ቆስጠንጢኖስን የሕይወት ታሪክ በጻፈበት መጽሐፉ ላይ ጠቅሷል። መስቀልከ እግዚኦ ብርሃን መሰረተ ቤተ ክርስቲያን ዛህኑ ለባህር ወመርሶ ለአህማር። ከ300 ዓመት በኋላ ንጉሥ ቆስጠንጢኖስ በሮምና በግሪክ ነግሰው ዓለምን አስጨንቀው ፍትሕ አጥፍተው ክርስቲያኖችን ከምድረ ገጽ ለማጥፋት ታትረው ይሰሩ የነበሩ ዲዮቅልጥያኖስንና መክስሚያኖስን ለመቅጠም ተነሳ። በዚህ አስፈሪና እጅግ ከባድ በሆነ ጦርነት ውስጥ ደግሞ መጽናኛና ኃይል የሚሆን ህልምን አየ። ህልሙም የመስቀል ምልክት የያዘ መልአክ መስቀሉን ለንጉሡ እያሳየ
በዚህ ምልክት ጠላቶችህን ድል ንሳ የሚል ነበር። ከዚህ ቀደም ንጉሡ ይህንን ምልክት አያውቀውም ነበር። እርሱ የሚያውቀው ከእርሱ በፊት የነበሩ የሮም ነገሥታት መስቀሉን ወንጀለኛ ይሰቅሉበት ስለነበር የሞት ምልክት መሆኑን ነው እንጂ ሞት ድል ተነስቶበት የሕይወት ምልክት መሆኑን አያውቅም ነበር። እናቱ እሌኒ ስለ ክርስትና ትምህርት እያስተማረች ያሳደገችው ቢሆንም የክርስትናን ምስጢር ተቀብሎ አልተጠመቀም ነበር። እግዚአብሔርም እርሱ የሚድንበትንና ሌሎችንም የሚያድንበትን ምልክት ሰጠው። ቅዱስ ዳዊት ለሚፈሩ ምልክትን ሰጣቸው እንዳለ። በመቀጠልም ንጉሡ በተሰጠው ምልክት ጠላቶቹን ሁሉ ድል ነሳ። በ313 ዓመተ ምህረት በሚላን ሆኖ የነጻነት አዋጅ አወጀ። መስቀሉን የፍትህ ምንጭ ሆነ። ካሁን በኋላ ክርስቲያኖች እንዳይሰደዱ፣ ሃይማኖታቸውንም በግልጽና በነጻነት እንዲያስተምሩ፣ በነጻነት እንዲያመልኩም አወጀ። አብያተ ክርስቲያናት ታነጹ፣ አብያተ ጣዖታት ተዘጉ። ይህን ውለታ ለመክፈል ንግሥት እሌኒ ከቀድሞ ጀምሮ በነበራት ስዕለት ወደ ኢየሩሳሌም ሄደች። እሌኒ ንግሥት ወደ ኢየሩሳሌም ስትገባ መስቀሉ የተቀበረበት ቦታ በቀላሉ የሚገኝ አልነበረም። ለዚህም 3 ምክንያቶች ነበሩ። የመጀመሪያው በኢየሩሳሌም ከ132 እስከ 135 ዓመተ ምህረት በተደረገውና ከተማዋ ፈጽማ በጠፋችበት ጦርነት ምክንያት ክርስቲያኖች ከከተማዋ ርቀው መኖራቸው ነው። ሁለተኛው ደግሞ አይሁድ መስቀሉን በጎልጎታ ከቀበሩ በኋላ መጀመሪያ ጥራጊ መድፊያታቸው ሲሆን፣ ሶስተኛው ደግሞ ንጉሥ አርዲያን በ135 ዓመተ ምህረት የኢየሩሳሌምን ገጽታ የቀየረውን አዲስ ፕላን በማውጣት ከተማዋን እንደገና መስራቱ ነው። በጎልጎታም የቬነስ መቅደስን መገንባቱ ነው። የቬነስ መቅደስ መገንባት ክርስቲያኖች ወደ አካባቢው ፍጹም እንዳይቀርቡ አደረጋቸው። እሌኒ ንግሥትም መስቀሉን ለማግኘት አስቸጋሪ ፍለጋ ላይ ሳለች ኪራቆስ የሚባል አንድ አረጋዊ ታገኛለች። እሱንም የመስቀሉን መገኛ ብትጠይቀው ደመራ ለኮሰ። የደመራውም ጢስ መስቀሉ ከተቀበረበት ቦታ ሲደርስ ሰገደ። ከዚህም በኋላ እሌኒ መስከረም 17 ቀን ቁፋሮ አስጀመረች። ከ7 ወራት ፍለጋ በኋላም አገኘች። የትኛው ትክክለኛ የጌታ መስቀል እንደሆነ ለማወቅም የታመሙ ሰዎች ላይ በማድረግ እንዲሁም የሞተ ሰው ላይ በማድረግ ተአምር ጠበቀች። የጌታ መስቀል የነካቸው ሕሙማን ሲድኑ፣ ሙታንም ሲነሱ በዚህ እውነተኛውን የክርስቶስ መስቀል ለይታለች። ያገኘችውንም መስቀል ወደ 3 ቁርጥራጮች ከፋፈለችውና አንዱን በሮም ባዚሊካ ኦፍ ሴንት ክሮስ ኢን ጀሩሳሌም በሚባለው ቦታ፣ ሁለተኛውን ደግሞ ወደ ባዛንታይን በአሁኑ ጊዜ ኢስታንቡል ወደምትባለው ቦታ፣ የቀረውን በዛው በኢየሩሳሌም መቅደስ አሰርታ አስቀመጠችው። ንግሥት እሌኒ ኢየሩሳሌም አብያተ ክርስቲያናትን ሰርታ ስታጠናቅቅ የቁስጥንጥንያ የአንጾኪያና የእስክንድሪያ አባቶች ካህናትን ልከዋል። ግማደ መስቀሉ ወደ እስክንድሪያ የገባው በዚህ ጊዜ ነው። በቀድሞዋ እስክንድሪያ በአሁኗ ግብፅ ክርስቲያኖች በአሕዛቡ ንጉሥ እጅግ መከራ ይጸናባቸው ነበር። ጳጳሱ አባ ሚካኤልንም ዳግመኛ አሰራቸው። መጀመሪያ አስቀድሞ በነበሩት በአጼ ሰይፈ አርአድ ጊዜም አስሯቸው ነበርና፣ በዚህን ጊዜ ክርስቲያኖች የክርስቶስን ሃይማኖት ለማጥፋት የአሕዛብ ንጉሥ ክቡር ምስጉን የሚሆን ስሙን እንዳንጠራ፣ ክቡር ለሚሆን ለመስቀሉም እንዳንሰግድ ወደኛ ሃይማኖት ግቡ ብለው ተነስተውብናልና መጥተህ ከአሕዛቡ ንጉሥና በሥራ ተባባሪዎቹ ከሆኑ ከመኳንንቶቹ ታድነን ዘንድ እንለምንሃለን ብለው ለአጼ ዳዊት ላኩበት። ንጉሡ ከሰራዊቶቻቸው ጋር ሆነው ካርቱም ሲደርሱ ጊዮን የሚባለውን የአባይን ወንዝ ውሃ መልሰው ወደ ካርቱም በረሃ ሰደዱት። የግብፁ ንጉሥ ይህን በሰማ ጊዜ ይህ የሆነው ሊቀ ጳጳሱን በማሰሩ እንደሆነ ተረድቶ ከእስራታቸው ፈታቸው። ከዚህ በኋላ ሊቀ ጳጳሱ አጼ ዳዊትን ለማመስገን ወደ እርሳቸው መጡ። ንጉሡም ጥቂት የጦር አበጋዞቻቸውን ይዘው እስዋን ድረስ ወረዱ። በዚህ ቦታ ሰኔ 10 ቀን ከሊቀ ጳጳሱ ጋር ተገናኙ። ያመጡትን እጅ መንሻ ወርቅ ግን ንጉሡ አልቀበልም አሉ። እንዲህ ብለው ወርቅና ብር የእኛን ነፍስ ለማዳን አይረባም፣ አይጠቅምምም፣ አያድንምም።
እግዚአብሔር በመስቀል ተሰቅሎ በከበረ ደሙ ፈሳሽነት አዳነን እንጂ በወርቅ በብር አላዳነንምና አሉ። የጌታን መስቀል ይሰጧቸው ዘንድ ጠየቁ። መስቀሉን ካልሰጣችሁኝ የሀገሬን ውሃ አልመልስም ብለው ለግብፅ ንጉሥ ላኩ። ከዚህ በኋላ ተስማምተው ከእነርሱ ዘንድ የነበረውን የጌታችንን መስቀል፣ ሉቃስ የሳላቸውን 7ቱ የእመቤታችንን ስዕሎች፣ ዮሐንስ ወንጌላዊ የሳለውን የጌታችን የኢየሱስ ክርስቶስ ለኩርዓተ ርዕሱን ስዕልና ሌሎችንም ቅዱሳን ነዋያት አብረው ላኩ። ይህም የተቀበሉት በመስከረም 10 ቀን ነው። መስቀሉንም ከተቀበሉ በኋላ ግድቡን አንስተውላቸዋል። ከዚህ በኋላ መስቀሌ በመስቀል ላይ ይቀመጣል የሚል ህልም ንጉሡ አዩ። በዚህም እየተደነቁ ጉዟቸውን ወደ አገረ መንግስታቸው በማድረግ ላይ ሳሉ በድንገት ጥቅምት 9 ቀን በሞት ተለዩ። ዳጋ በምትባል ደሴት ተቀበሩ። ቀጥሎም ልጃቸው አጼ ዘርዓ ያዕቆብ ስመ መንግስታቸው ቆስጠንጢኖስ የተባሉ ተሾሙ። በነገሱ በ15ኛው ዓመት መስቀሌን በመስቀል ላይ አስቀምጥ የሚል ራእይ እንዳባታቸው አዩ። ይህን ከተመለከቱ ከአንድ ዓመት በኋላ አባቱ ተቀብለውት የነበረውን መስቀል ወደሚያሳርፉበት ቦታ ሳያደርሱት ስለሞቱ የጌታችን መስቀል በመካ መዲናው ሹም እጅ ስለነበር ተዋግተው ሊያመጡት አድሊዋ ድረስ ዘመቱ። የመካው መሪ ንጉሥ አሸሪፍም ለምን እንዋጋለን? እኔ እሰጥሃለሁ አገር ግባ ብሎ የጌታን መስቀል ሰጠው። አጼ ዘርዓ ያዕቆብም መስቀሌን በመስቀል አስቀምጥ ያለውን እየፈለገ ለ3 ዓመታት ያህል አፈላለገ። ብዙ አብያተ ክርስቲያናት ውስጥም አሳረፈው። በመጨረሻ ግን አምባሰል ከሚባል ቦታ ሲደርሱ ታቿን ዙሪያዋን 3 ጊዜ ዞረው ያን ያየኋት ራእይ ይህች ቦታ ናት ብለው ሊቀ ጳጳሱን አማክረው በዚያ አስቀመጧት። መልአኩ ዑራኤል ቀደም ሲል ደብረ ነጎድጓድ ኋላም የነገስታት ልጆች መቀመጫ መማሪያ ስለነበረች ደብረ ነገስት እየተባለች የምትጠራው ታላቋ ቦታ ይህች ናት። ከዛሬ ጀምሮ ግን ደብረ ከርቤ ትባል አለው። ደብረ ከርቤ በደቡብ ወሎ ሀገረ ስብከት በአምባሰል ወረዳ ከደሴ ከተማ 82 ኪሎ ሜትር ርቃ ከፍ ብላ የሚታይ መስቀለኛ ተራራ ናት። ለመጀመሪያ ጊዜ የተመሰረተችው በዘመነ አክሱም በአጼ ካሌብ ዘመነ መንግስት ነበር። ከአጼ ካሌብ ጋር ወደ ናግራን ዘምተው ድል አድርገው ሲመለሱ አባ ፈቃደ ክርስቶስ አብረው ወደ ኢትዮጵያ ታቦት ይዘው መጥተዋል። ከዚያም ታቦቱን ይዘው ወደ ግሸን ተራራ ጫፍ ለመውጣት የአምባውን ዙሪያ ሲመለከቱ በገደሉ ላይ ንብ ሰፎ ማሩ ሲንጠባጠብ አይተው የአምላክን ስጦታ በጥንታውያን ግዕዝና አረበኛ ቋንቋዎች ቦታውን አምባ አሰል ብለው ጠሩት። ትርጉሙም የማር አምባ ማለት ነው። ከዚህ በኋላ ያመጡትን ታቦት በማስገባት 2 ቤተክርስቲያን ሰርተዋል። በዚያም ካሉት 2ቱ ቤተክርስቲያን በአንደኛው በእግዚአብሔር አብ ቤተክርስቲያን ንጉሡ አጼ ዘርዓ ያዕቆብ መስቀሉን አስቀምጠውታል። መልአኩ ደብረ ከርቤ ብሎ ነግሮት ነበርና ንጉሡ ሽቶ ያርከፈክፉባት፣ ሽቱ ያነጽፉባት ዘንድ አዘዘ። ደብረ ከርቤ ማለት አንድም መካነ መስቀል ማለት ነው። ሰለሞን ቀደም ብሎ ምዕመናን ወደዚህ ቦታ መጥተው እጅ መንሳት እንዲገባቸው ለማጠየቅ ኑ ወደ ደብረ ከርቤ እንሂድ ብሎ ተናግሮ ነበርና ደብረ ከርቤ አሏት። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። ይህችን ቦታ ከጌታ በተሰጣት ቃል ኪዳን በኃጢአት ከእግዚአብሔር አንድነት የተለዩትን በዚህ ቦታ መጥተው ንስሐ ገብተው ቆርበው ሲማጸኑ ከኃጢአት አስተስሪያ ገነት ታስገባለች። መስቀል ኃይላችን ነው፣ መስቀል ብርታታችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መድኃኒት ነው። አይሁድ ካዱት፣ እኛ ግን አመንን፣ እኛ